አንቺ ኖሮ የወንፊት ልብስ ነው እንዲያረግሽው ምን ነው ሙቀት እንዳለ ተረዳውኝ። እንግሊዝ ሀገር በጣም እንዴ በሄኒ 40 ሊገባ ነው። ሌቭል ነው። አረ እኔ በመድኃኒዓለም አታስቀኝ። እኔ እንግዲህ ዲግሪ ነው እንጂ እንትን እንዴት ገባ? 34 ልንቀልጥ ነው። በቃ ሊትራሊ አይስክሪም እንደዚህ ብታደርግ በቃ እጅ ላይ ሙሉ ውሃ ነው የምትይዘው። እና ታዲያ እንደ ኢትዮጵያ ትመጪም? እንዲያውም እኮ ክረምት ነው እኮ። እመጣለሁ እመጣለሁ። አሁን ሴት እመጣለሁ እመጣለሁ። ነይ እንዲሞቅ አንሶላው ነይ እንዲሞቅ ትራሱ ብሏል እኮ መስፍን አበበ። ለእናንተ ነው እዛ ጥብስ ከምትይ እዚህ እየሞቀሽም እየቀዘቀዝሽም አትኖሪ። አታይኝም? ውሃ ላይ ቁጭ ብዬ እግዚአብሔር ታቸገርኩኝ። ቤቱም አሳዘንሽ። እንደዛ ቀደም ያደረኩት ልብስ ማሳየት አልችልም ያልሽ። እውነት ይዘጋል። አይ በደንብ በቃ ንፋስ ምናምን ቆይ ድምፅ አይሰማኝም። ምን አልከኝ? ኤሲ ምናምን የለም ቤትሽ ውስጥ አለ። ከኤሲ በላይ ሆኗል። ሄኒ ከኤሲ በላይ በቃ እንዴት እንደማስረዳህ አላውቅም። በጣም ከሰው አቅም በላይ ሆኗል ሙቀቱ። አይዞሽ ማለት ነው። ደግሞ እንደዚህ ታይቶ አይታወቅም እኮ የሚገርምሽ ነው። በጣም ላይክ ክሬዚ ቢችር ምናምን ብትሄድ ማለት ነው ሄኒ ቦታ የለም። ኤቭሪዋን ላይ ምንም ቦታ የለም። እስቲ ሰርች አድርግ ዩኬ ላይ በልና ቢች ምናምን በልና ሰርች ሙሉ እንጥፍ በቃ እንትን ላይ ይሄ እንትን አለ አይደለ ቢች ጋር ያለው አሸዋዎች ምናምን ላይ አንድ ሰው መቀመጫ የለም። የአንድ ሰው መቀመጫ እዛ ቦታ ምን ይቀዘቅዛል እንዴ? ዳው ይቀዘቅዛል። በውሃ ምናምን ስላለ ቢች አይደል ላይክ እዛ እንትን ማለት ስለሚፈልጉ በጣም ከባድ ነው። አንቺ ጋር ሄደሽ ታዲያ ላይፍ ለምን አገቢልኝ? እኔማ ያወጣኝ እዚህ ቁጭ ብዬ በደንብ ይሄ ምሽት ላይ ምናምን እንደ ወበቅ ነገር አለ ማለት ነው። ፀሐይ እንኳን ባይ አለ በቃ በጣም ነው የሚያስጠላው። በጣም ሙቀት አለ። በጣም ሙቀት በቃ የሚያስጠላ ልነግርህ። አይ ነይ በቃ አይ ነይ ማርያምን ነይ። አይዞሽ እመጣለሁ። እንትን እንደዚህ በጣም ከቀጠለ እመጣለሁ።